ውድ ቤተሰቦቼ እንዴት ናችሁ? እንደሚታወቀው ዛሬም ደግሞ መተናል ለየት ባለ ቪዲዮ መተናል። ለየት ያለ ነገር ይዘንላችሁ መተናል። እስቲ ሁላችሁም ደግሞ ይሄን ቪዲዮ የምታዩ ሁሉ ሰብስክራይብ አድርጉ እላለሁ። በፊት የአሁን ልጆች ፈጣን ናቸው እንደዚህ ናቸው ይባላል። ቆኛስ ምን እንበል? እኛ ልጆችስ ምን እንበል? የበፊት እናቶች አባቶቻችን እንደዚህ ናቸው እንበል? ኧረ ተውን አትፈታተኑን። እስቲ ለማንኛውም አሁን ደግሞ አንድ ያስገረመኝና ያስደነቀኝን አንድ ቪዲዮ ላሳያችሁና ደግሞ እስቲ የኛውን ቪዲዮ ደግሞ አብረን አይተን ፈታ እንላለን። ጋይስ እንን ቪዲዮ ለጤፍ ክሊኒኮች አድርሱልኝ ጥርሴን ማተካል ፈልጋለሁ። ስለዚህ ሁላችሁም ለጤፍ ክሊኒኮች ይህንን ቪዲዮ ሼር አድርጉ። ማስታወቂያ ማሰራት ለምትፈልጉ ከስር ጻፉልን። ምርጥ ማስታወቂያ እንሰራለን። ይመቻችሁ። ወገን እውነትም ወገን የለንም እንዴ? በዚህ አይነት መንገድ የሚለወጥበት ከሆነ ባካችሁ ንገሩን። የምታውቁ ሚስጥሩን የምታውቁ ሰዎች እናቶቻችን እንደዚህ በሚዲያ የምታመጡ ሚስጥሩን የመለወጫ ሚስጥሩን የምታውቁ ሰዎች ቢያንስ እኛንም አጋሩን እንላለን። እንደዚህ ቪዲዮን አውጥተን ከመናገራችን በፊት ባካችሁ እኛንም ንገሩንና እንለወጥበት። እንዴ ምንድነው? ለማንኛውም እስቲ አስደናቂ ኮሜንቶችን ደግሞ አንብበን እንመለስ። ስልኮቻችሁን ወላጆቻችሁ የማይደርሱበት ቦታ አድርጉ። ድሮ ህፃናት በማይደርስበት ቦታ አታስቀምጡ ነበር የምናውቀው የሆነ ነገር። አሁን ግን ነገርየው ተገላጭቶሽ ሆኗልና ስልኮትን ማዘርም እናቶች የማይደርሱበት ቦታ አስቀምጡ። እስቲ ለማንኛውም ቀጣይ ኮሜንቱን ደግሞ አንብበን እንመለስ። ቀብዲ ተቀብለው ቢሞቱ ሰረር እስካለው አንዳንድ ኮሜንቶች ደግሞ ባካቸው አጽያት አታስገቡን ባካቸው። እኛ እንደዚሁም ተቸግረናል። ግን አንዳንድ አጽያት የምታስገቡን ሰዎች ተጠንቀቁ ባካቸው። መሳቅም አልፈልግም፣ ግን አንዳንድ ኮሜንት የምትጽፉ ሰዎች አጽያት አታሰሩን፣ ክፋት ተንኮል አታሰሩን ባካቸው። እስቲ ለማንኛውም ቀጣዩን ደግሞ እናንብቡ። ለእናቴ ስልክ ልገዛላት ነበረ ተውኩት። አባቴ አሁን ለእናቴ ስልክ ሳይሆን መጽሐፍ ግዛላት ወይ እንድታነብ እንጂ አያስፈልግም። እውነቴን ነው፣ አያስፈልግም መግዛት። በዚህ ሁኔታ መግዛት አያስፈልግም። እኔም ሆነ ሀሳቤን እቀይራለሁ። ስለዚህ ይቅርብን፣ የምናደርገውን ነገር ለእናቶቻችን ይቅርብን። ዝም ብለን እየሄድን የሆነ ነገር አድርገን ምርቃት እንቀበል እንጂ እንደዚህ የሆነ ሚዲያ ነገር የሚያሳይ ነገር እባካችሁ ይዛችሁ አትሂዱ ለእናቶች። አሁን በእኛ ዘመን በእነሱ ብሷል ነገሩ። ኧረ ልጆች እናቶቻችሁን ያዙልን እባካችሁ፣ ያዙልን እባካችሁ፣ እንኑርበት። እዚህ እናቶቻችሁን አባቶቻችሁን እያመጣችሁ እኛንም አጽያት አታሰሩን፣ እኛንም ክፉ ተናጋሪ አታድርጉን እባካችሁ። ያዙልን። ከያዛችሁልን ምንም አልላችሁም። እኔ ያዙልን፣ ብቻ ያዙልን። ለማንኛውም እስቲ ቀጣይ የሆነ ፈታ የሚያደርግ ቪዲዮ ደግሞ ላሳያችሁና እሱን አይተን ደግሞ እንመለሳለን። መብላቷን ሳታውቅ እጇን ታጠበች ነው የሚባለው። ለማንኛውም የሚመቻችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሁላችሁም ሰብስክራይብ አድርጉ። እወዳችኋለሁ።